ፈረንሳይ እንኳን ወደ ዳጊስ የዩቲዩብ ቻናል በደህና መጡ። ዛሬ ወደ አውሮፓ ልብ ፈረንሳይ እንጓዛለን። በአብዮታዊ መንፈስ፣ በዓለም ደረጃ ባለው ባህልና በዓለም አቀፍ ተጽዕኖዋ የምትታወቅ ታላቅ ሀገር ፈረንሳይ። ፈረንሳይ በምዕራብ አውሮፓ የምትገኝ ሲሆን በስድስት ጎን ቅርጽ ምክንያት ሄክሳጎን ትባላለች። ከጀርመን፣ ጣሊያን፣ ስፔን እና ቤልጂየም ጋር ድንበር ትጋራለች። ፈረንሳይ በአውሮፓ ህብረት ትልቁ ሀገር ስትሆን ከ68 ሚሊዮን በላይ ህዝብ ይኖርባታል። የዋና ከተማዋ ፓሪስ ብዙ ጊዜ የብርሃን ከተማ ትባላለች። በስነ ጥበብ፣ ፋሽን እና አይፍል ታወር ዝነኛ የሆነችው ፓሪስ የዓለም የባህልና የፈጠራ ማዕከል ነች። የፈረንሳይ ታሪክ የሚጀምረው በጥንታዊቷ ጋውል ሲሆን በሮማ ኢምፔር የተወረረች ክልል ነበረች። ለዘመናት በዘለቀው ንጉሳዊ አገዛዝ የ1789 የፈረንሳይ አብዮት የታሪክን ሂደት በእጅጉ ለወጡ። የንጉሳዊ አገዛዝን በማቆምና የሪፐብሊካን አስተሳሰቦችን አስተዋወቀ። ናፖሊዮን ቦናፓርት ብዙም ሳይቆይ ስልጣን ላይ ወጥቶ የፈረንሳይን ተጽዕኖ በአውሮፓ አስፋፋ። ቢሸነፍም የሱ የህግና የአስተዳደር ማሻሻያዎች ልክ እንደ ናፖሊዮን ኮድ አሁንም ዓለም አቀፍ ተቋማትን ይቀርጻሉ። ፈረንሳይ በሁሉም የዓለም ጦርነቶች ውስጥ ትልቅ ተሳትፎ የነበራት ሲሆን በኋላም የተባበሩት መንግስታት ድርጅትና የአውሮፓ ህብረት መስራች አባል ሆነች። ቱሪዝምና ዋና መስህቦች። ፈረንሳይ በዓመት ከ80 ሚሊዮን በላይ ቱሪስቶችን በመሳብ በዓለም በብዛት የምትጎበኝ ሀገር ነች። ጎብኚዎች ወደሚከተሉት ቦታዎች እንደ ጉድ ይጎርፋሉ። የመጀመሪያው አይፍል ታወር ፓሪስ። አይፍል ታወር የተገነባው የፈረንሳይ አብዮት 100ኛ ዓመት ለማክበር በተካሄደው የ1889 የዓለም ትርኢት ኤክስፖዚሽን ዩኒቨርሴሌ የመግቢያ በር ሆኖ ነበር። በፈረንሳዊው መሐንዲስ ጉስታቭ አይፈል የተነደፈ በድልድዮችና በብረት አወቃቀሮች ይታወቃል። ግንባታው በ1887 ጀምሮ በ1889 የተጠናቀቀ ሲሆን ከ2 ዓመት በላይ ፈጅቷል። በመጀመሪያ በፓሪስ አርቲስቶችና ጸሐፊዎች የሚያስጠላ እይታ ተብሎ ተተችቷል። በ330 ሜትር ወይም 1083 ጫማ በኒውዮርክ የሚገኘው የክሪስለር ህንፃ በ1930 እስኪገነባ ድረስ በዓለም ላይ ረጅሙ ሰው ሰራሽ መዋቅር ነበር። ዛሬ በዓለም ላይ በብዛት ከሚታወቁ ሐውልቶች አንዱ ሲሆን በየዓመቱ ከ7 ሚሊዮን በላይ ጎብኚዎችን ያስተናግዳል። 2. የሉቭር ሙዚየም ፓሪስ። በመጀመሪያ የተገነባው በ12ኛው ክፍለ ዘመን መገባደጃ ላይ በንጉስ ፊሊፕ ሁለተኛ ፓሪስን ለመከላከል እንደ ምሽግ ነው። በኋላ የንጉሳዊ ቤተ መንግስት ሆነ። ከዚያም ከፈረንሳይ አብዮት በኋላ ወደ ህዝባዊ ሙዚየምነት ተቀየረ። ወደ ሙዚየምነት መቀየር የጀመረው በፈረንሳይ አብዮት በ1793 ነው። ዋናው ምሽግ የተገነባው በ1190 አካባቢ ሲሆን ሙዚየሙ በ1793 በይፋ ተከፈተ። ሉቭር ከ72000 ካሬ ሜትር በላይ የሚሸፍን የዓለም ትልቁ የሥነ ጥበብ ሙዚየም ነው። የሊዮናርዶ ዳቪንቺን ሞናሊዛና የቬኑስ ደሚሎን ጨምሮ ከ35000 በላይ የጥበብ ሥራዎችን ይዟል። ታዋቂው የመስታወት ፒራሚድ መግቢያ የተጨመረው በ1989 ሲሆን በቻይናዊው አሜሪካዊ አርክቴክት አይኤምፒ እየተነደፈ ነው። 3. የቬርሳይ ቤተ መንግስት ቬርሳይ በመጀመሪያ ለንጉስ ሉዊ 13ኛው የአደን ማረፊያ የነበረ ሲሆን በልጁ ሉዊ 14ኛው ፍጹም ንጉሳዊ አገዛዝን ለማሳየትና የንጉሳዊ ኃይልን ለማጠናከር ወደ አስደናቂ ቤተ መንግስትነት ተቀይሯል። ዋናው ግንባታና መስፋፋት የተካሄደው በ1661 እና በ1710 መካከል ነው። ቬርሳይ እስከ ፈረንሳይ አብዮት እስከ 1789 ድረስ የንጉሳዊ መኖሪያ ነበር። የመስታወቱ አዳራሽ የቬርሳይ ስምምነት በ1919 የተፈረመበት የአንደኛው የዓለም ጦርነት ማብቂያ በጣም ዝነኛ ከሆኑት ክፍሎች አንዱ ነው። ቤተ መንግስቱና የአትክልት ስፍራዎቹ የዩኔስኮ የዓለም ቅርስ ቦታዎች ሲሆኑ የፈረንሳይ የንጉሳዊ ስነ ህንፃ ጫፍን ያመለክታሉ። 4. የፈረንሳይ ሪቪየራ ደቡብ ምስራቅ ፈረንሳይ
ለአይን ሳቢ በሆኑ በፀሐይ በደመቁ የባህር ዳርቻዎች፣ ታሪካዊ ከተሞችና ዓለም አቀፍ የፊልም ፌስቲቫሎች የሚታወቅ ማራኪ የሜዲትራኒያን የባህር ዳርቻ። 5. ሞንት ሴንት ሚሼል ኖርማንዲ። በመጀመሪያ የተገነባው በ708 ዓመተ ምህረት ጳጳስ ኦበርት ኦፍ አቭራንችስ ራእይ ካዩ በኋላ ለአርኬንጅል ሚካኤል የተሰጠ ገዳማዊ መቅደስ ሆኖ ነበር። በከፍተኛ ማዕበል በውሃ በተከበበ አለታማ ደሴት ላይ የሚገኝ ሲሆን አስማታዊና ገለልተኛ መልክ ይፈጥራል። በ100 ዓመት ጦርነት ወቅት በእንግሊዞች አልተያዘም። ሞንት ሴንት ሚሼል የዩኔስኮ የዓለም ቅርስ ቦታ ሲሆን በየዓመቱ ከ3 ሚሊዮን በላይ ቱሪስቶችን ይስባል። በእርግጥ ከላይ ከተጠቀሱት በተጨማሪ የፈረንሳይ ምግብና ወይን ራሳቸው የቱሪስት መዳረሻዎች ናቸው። ፖለቲካና አስተዳደር። ፈረንሳይ ጠንካራ ፕሬዝዳንታዊ ስርዓት ያላት ዲሞክራሲያዊ ሪፐብሊክ ነች። ፈረንሳይ የተባበሩት መንግስታት የጸጥታው ምክር ቤት ቋሚ አባልና የኒውክሌር ኃይል ባለቤት እንደመሆኗ በዓለም አቀፍ ዲፕሎማሲ ውስጥ ትልቅ ሚና ትጫወታለች። ፈረንሳይና አፍሪካ የቅኝ ግዛት ቁርኝነት። ከ17ኛው እስከ 20ኛው መቶ ክፍለ ዘመን ድረስ ፈረንሳይ ከዓለም ትልልቅ ኢምፓየሮች አንዱን ገንብታለች። በአፍሪካ የፈረንሳይ ቅኝ ግዛት በምዕራብ በመካከለኛውና በሰሜን አፍሪካ ተዘረጋ። ሴኔጋል፣ አይቮሪ ኮስት፣ አልጄሪያ፣ ማሊና ካሜሮን እንዲሁም ሌሎች አገሮች በአንድ ወቅት የፈረንሳይ ቅኝ ግዛቶች ነበሩ። ፈረንሳይ ቋንቋዋን፣ የሕግ ስርዓቷንና ባህሏን አስገድዳ ጭናባቸዋለች። አብዛኛዎቹ አሁንም አሉ። የቅኝ ግዛት ተጽዕኖች በጣም ውስብስብ ናቸው። ፈረንሳይ መሰረተ ልማቶችንና ትምህርትን ብታመጣም ሀብትን በዝብዛለች፣ የአካባቢ ባህሎችን አፍናለች። ከፓሪስ እስከ ፕሮቨንስ እና ከቅኝ ግዛት ኢምፓየር እስከ ዘመናዊ ኃይል ፈረንሳይ ዓለም ላይ ተጽዕኖ መፍጠሯን ቀጥላለች። ለዛሬ ያዝንላችሁ የፈረንሳይ ታሪክ ወይም ፈረንሳይን እንጎብኝ ይህን ይመስል ነበር። በቀጣይ በሌላ ቪዲዮ በሌላ ቦታ ወይም በሌላ ታሪክ እስከምንገናኝ ደህና ሁኑ። ቻናላችንን ሰብስክራይብ እንዲሁም ቪዲዮአችንን ላይክ እንዲሁም ሐሳብ አስተያየት ካላችሁ በሐሳብ መስጫ ሳጥኑ ላይ ኮሜንታችሁን ማስቀመጥ አትርሱ። ቸር ሰንብቱ።